የምን ርግማን ይሆን? ሰውበት ይወልዳል እንዴ? ውቃቢ የራቃት ልጅ ሳይነጋ ደጀ ሰላም የሚያንከረፍፍ በሽታ ምን ይሆን? የምትበይው አጥተሻል። በእሱና ጠላሽን ወዲያ ጣይና ናግጅኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? የደም ፈለግ የተሰኘ መንፈሳዊ ድራማ ነው። የደም ፈለግ መንፈሳዊ ድራማ ክፍል 1 እንሆ። አዘጋጅ ምህረት ፍቅርተ ክርስቶስ። ተዋንያን ኮከብ እንደተራኪ፣ ተሾመ እንዳቶ ደበበ፣ አስቴር እንደ ወይዘሮ በላይነሽ፣ መንበረ እንደ ዓለም፣ ወይንሸት እንደ ሰርካለም፣ ማህሌት እንደ ሩሃማ፣ ሊያ እንደ ፈቃደነሽ፣ ሕይወት እንደ ሄለን ናቸው። የደም ፈለግ መንፈሳዊ ድራማ ክፍል 1 እንሆ። የደም ፈለግ። ዘመነ ማቴዎስም ዘመነ ማርቆስም ዘመነ ሉቃስም ሆነ ዘመነ ዮሐንስ በአራቱም ዘመናት አስቀድሞ ርዕሰ አውደ ዓመት ቅዱስ ዮሐንስ መጥምቁ ይዘከራል። ዮሐንስ የስሙ ትርጉም ጸጋ እግዚአብሔር ማለት ሲሆን ዘመናት ዘመናትን እየወለዱ ሰዓታት ደቂቃን ቅጽበትን ሰኮንድን ሳይቀር እየሰፈሩ እየቆጠሩ ዕለታት ሳምንታትን ሳምንታት ወራትን ወራት ዓመታትን አሁን ላለንበት ዘመን ደርሰናል። አውደ ዓመት በግዕዝ ሲሆን በአማርኛ የዘመን መለወጫ ቅዱስ ዮሐንስ እንቁጣጣሽ እየተባለ ይጠራል። በመሰረቱ ዘመን ተለወጠ ሲባል የሚለወጡት ወራቱ ብቻ አይደሉም። በወቅቱ የተከሰቱት መልካምም ሆነ ክፉ ነገር ገጠመኝ ሲሆን ወራቶቹ ግን ያው በየዓመቱ እየተፈራረቁ ይመጣሉ። ዘመን መለወጫ ላይ የሰው ልጆች ሕይወት ሊለወጥ ይገባል። ተማሪው ተምሮ ወደ ቀጣዩ ክፍል ወይም ደረጃ የሚለወጥበት፣ ገበሬው የክረምትን ወራት በሚገባ ተጠቅሞ የሚቀጥለውን የበጋ ወራት የሚቀበልበት፣ ሰራተኛው የክረምቱን ዝናብ ታግሶ የፀሐይን ወራት የሚቀበልበት፣ ሌላውም እንደዚያ ሆነው ወራቶቹ በዚያ ዘመን ያለው የተፈጥሮ ክስተቶች የሚለወጥበት ዘመን ተለወጠ እየተባለ ይነገራል። ለአስተዋይ ዛሬ የመለወጫ ጀንበር ናት። ለባለ አእምሮዎች ዛሬ ወርሃ መስከረም ናት። ትላንት ያለፈ ሕይወት ነው። ነገን አዲስ ቀን አዲስ ዓመት ነው። መለወጥን ለሚፈልግ መስከረም እንደ ዛሬ ናት። ማህበራችን ዛሬ 11ኛ ዓመቱን ያከብራል። ዛሬ አንድ ብለን አዲስ ዓመት መቁጠር እንጀምራለን። የምንቆጥረው አዲስ ዓመት በንስሐ የታጠበ አዲስ የሕይወት መስመር ወይንስ የትላንቱ የኃጢአታችን ወራሬ? እንደ ባህል ስንመለከት ደግሞ የኢትዮጵያ ሕዝብ በየዓመቱ በታላቅ ስሜት ከሚያከብራቸውና ከሚያዘክራቸው በዓላት አንዱና ተወዳጅ የዘመን መለወጫ በዓል ነው። እንደ እጽዋት ሁሉ ሰው በመስከረም ላይ በተስፋ ስሜት ይለመልማል። ከቅዱስ ዮሐንስ ዋዜማ ጀምሮ በየቤቱ ጨፌና ቄጤማ ይጎዘጉዛል። እንደዚሁ ሁሉ እኛ አዲሱን 12ኛ ዓመት የምንቀበለው የ11 ዓመት መንፈሳዊ ትምህርቶች ባንዱ ሰምተን ባንዱ አፍሰን የኃጢአት ቄጤማ ጎዝጉዘን ወይንስ በንስሐ ታጥበን ይሆን? እንደ መስከረም አበባ ለምልመን እንደ መስከረም ጀንበር ጥልል ያለ መንፈሳዊ ተስፋን ሰንቀን ይሆን? ኃጢአት ቄጤማ ጎዝጉዞ በእግሩ ሲንሸረሸርብን የቀን ተቀን ልምዳችን አድርገነው ይሆን?
ከመጥፎ ልምድና ያልተገባ ባህልም የሚመደቡ በአንዳንድ ቦታዎች ይስተዋላሉ። ለምሳሌ በየገጠሩ የእያንዳንዳችንን ቤተሰብ ጣራ እየሸፈነው ነው እንጂ የሀገር አውራ አባቶች የሽምግልና ወንበር መካከል የሚገኙ ታላላቅ አባቶች እንኳን ሳይቀር የአጉል ልምድ ሰለባዎች ናቸው። ልጆቼ ተነሱ፣ በሉ እስኪ ተነሱ። ሰው ሳይቀድማችሁ በሌሊት ሂዱና ታጠቡ። በዛውም ደግሞ እንደው ቤት ውስጥ የሚጎዘጎዝ ጉዝጓዝ ቄጤማ አጭዳችሁ ነው። ይህቺ ልጅ ቀኑን ሙሉ መጋደም ነው ስራዋ። እንደው አይ ከባቡሽ፣ አንቺ ከባቡሽ ተነሺ፣ እየነጋ ነው እኮ ተነሽ እንጂ። ተነሽ እያልኩሽ ነው እኮ ብዙ ስራ ነው ያለኝ እንድታግዥኝ። በይ ተነሺ ብላ ቀስቅሳቸው ወደ መታጠብ ሄደች። አቶ ደበበም ከመኝታው ተነስቶ ከታጠበ በኋላ ቢላዋውን እየሳሳለ ማሰሪያ ገመድ፣ የስጋ መስቂያ እያዘገጃጀ ዝናቡን ዝናበ ምህረት እህሉን እህለ በረከት ያድርግልን፣ ሰላም ይስጠን፣ እህል ይታፈስ፣ ገበሬ ይረስ፣ አራሽ ገበሬውን ሳቢ በሬውን ይባርክ፣ ቁንጫን አንበጣን ትልን ያጥፋ፣ ምቀኛን ሸረኛን ያጥፋ፣ ወጡ ገቡ ሰቡ ረቡ የሚለውን ሁሉ እግሩን ቄጤማ አይኑን ጨለማ ያድርገው ይላሉ። በሌላ በኩል ደግሞ ዓለምና ሰርካለም እንደተባሉት ጅረት ወርደው ወፍ ባልቀመሰችው ውሃ እየታጠቡ ነው። የተጠራቀመ ኃጢያታቸውን ለማስለቀቅ ይመስላል። ሰርካለም አንቺ ቄጤማውን እጨጅና ወደ ቤት ተመለሽ። እኔ ቤተክርስቲያን ተሳልሜ ልምጣሽ። እሺ እቴ፣ ግን ቶሎ ነኝ። የእነማየን ጸባይ ታውቂዋለሽ፣ አታበሳጫት። ዓለም ቤተክርስቲያን እየተሳለመች እሷንና ቤተሰቧን ከእግዚአብሔር ለማስታረቅ በግንባሯ ተደፍታ አምላኳን ትማጸናለች። ለፍጥረታቱ ሁሉ ምሕረትን የምታሰጪ እመቤቴ ቅድስት ድንግል ማርያም ሆይ እኔ ኃጢአተኛዋን ባሪያሽን ትሰሚኝ ዘንድ እማጸንሻለሁ። አምላኬ አምላክሽ ልጅሽ መድኃኒዓለም እኔንም ቤተሰቦቼንም ለንስሐ ሞት ያበቃን ዘንድ ለምኝልን። በስደት ሀገር ያለችዋን እህቴን በሰላም ለሀገሯ እንድትበቃ ጥላ ከለላ ሁኝላት። ያለ አንቺ ችግሬን የማማክረው በችግሬ ጊዜም የሚረዳኝ የለምና አምላክ አደራሽን እናቴ ተለመኝ። ሰርካለም በበኩሏ ቄጤማ ይዛ ወደ ቤት ተመለሰች። ቤት ውስጥ በላይነሽ በየአይነቱ ቆሎ፣ ድፎ ዳቦ፣ ጠላ እያቀራረበች ቡና ለመቁላት እያጣጠበች ነው። ቤቱን እያስተካከለች ለእናቷ የሚቀራረቡትን እቃዎች ታቀራርባለች። እማ ቄጤማውን እንዴት ላድርገው? ጎሽ የኔ ልጅ አንጩ ቤቱን ጎዝጉዙ። እሰይ ልጆች። እህትሽ ዓለምስ አብራሽ ለምን አልተመለሰችም? የት አባቷ ሄዳ ነው? ዓለም ቄጤማውን ይዘሽ ሂጂ፣ እኔ ቤተክርስቲያን ተሳልሜ ልምጣ ብላ ሄዳለች። እንደውኔ ዘንድሮ ምን ይሻለኛል? ይህችን ልጅ ምን አባቴ ባረጋት እንደሚሻለኝ አላውቅም። እቤት ውስጥ እንደዚህ ያለ ዝግጅት ሲኖር ሁሌ ሰዓት እንዳስተጓጎለችብኝ ነው። የእናቴ አባቴ ውቃቢ እስኪ አንተ እንደው ወደ ልቦኗ መልሳት፣ ወደ ቀናው መንገድ መልስልኝ። አይ እንደው መረገምት እንደው አቶ ደበበና ሰርካለም በጉን ሲያዘገጃጁ እናያቸዋለን። ዓለም በበኩሏ አንድ የ9 ዓመትና የ13 ዓመት ልጆች አቁርበው ከቤተ ክርስቲያን የሚመለሱ ባልና ሚስቶች ጋር እያወሩ ወደ ቤት በመመለስ ላይ ናቸው። እነርሱም የነወይዘሮ በላይነሽ ጎረቤቶች ናቸው። ባልየው ናሆም፣ ሚስትየዋ ሩሃማ፣ የወንዱ ልጅ ስም ምናሴ፣ የሴቷ ልጅ ደግሞ ኤደን ይባላሉ። ቤታቸው አካባቢ ሲደርሱ እናያለን።
ዓለም በመልካም ውሎ ይሁንልሽ። አዲሱን ዘመን ዘመነ ሰላም ያደርግልን። በእርግጥ የክርስቲያኖች እያንዳንዷ ጀንበር አዲስ ቀን አዲስ ዘመን ናት። ለማንኛውም ሲመችሽ ብቅ በይና ተጫወች አለቻት። ዓለም በልቧ ምንኛ መታደል ነው፣ እኔም ከነ ቤተሰቦቼ ቤተክርስቲያን ኪዳን አድርሰን የምንመለስበት ጀንበር በየትኛው ዘመን ይሆን እያለች ታሰላስላለች። እያናገሯት መሆኑን እረስታ አሜን ለሁላችን ያርግልን። እሺ እመጣለሁ። በሉ ደህና ዋሉ። ባየ ዓለም ግን ለምንድነው የቤተ ክርስቲያን ብቻዋን የምትሄደው? ለምን እንደኛ ከቤተሰቦቿ ጋር አትሄድም ብላ ስትጠይቅ ባልና ሚስት ልጃቸውን አይተው ዞረው በዝምታ ይተያያሉ። ደግሞ ለምን ነው አባዬ ከባብም አብረን ትምህርት ቤት እንሄዳለን፣ ለምን ቤተ ክርስቲያን ስንሄድ አብረን ሄደን አብረን አንቆርብም ስላት ዝም ትለኛለች። እነሱ ቀድመው ደርሰው ስለሚመለሱ ነው። እናንተም ስታንገላፉ እያረፈዳችሁ ቤት ታያዋቸዋላችሁ። በሉ አሁን ግቡ። ዓለም እቤት ስትገባ ሁሉም ዝግጅታቸውን አዘጋጅተው ሲጠብቋት በማርፈዷ መላ ቤተሰቡ ተቆጥተው አገኘቻቸው። አንቺ ልጅ ምን ይሻልሻል ግን? ለምን ውቃቢ ታስርቅኛለሽ? አይ እንደው ደበበ፣ እሷ እኮ እንደ ውሃ መውቀጥ ነው። አሁን ከመጣች በሉ ሰዓቱ ረፈደ ብላ ቡናውን እየቆላች የሚባለውን እያለች የሚጣጣስ ታጫጭሳለች። በእውነቱ ዛሬ እኛ ክርስቲያኖች ቀኑ ረፈደበት ላይ ነን። የረፈደብን የሥጋ ፍላጎታችን ማሟላት ላይ አይደለም። የረፈደብን የባዕድ አምልኮን ማካሄድ ላይ አይደለም። የረፈደብን ንስሐ መግባት ላይ ነው። የረፈደብን ከእግዚአብሔር መታረቅ ላይ ነው። የረፈደብን ለሥጋ ወደሙ ነው። እንደነ ወይዘሮ በላይነሽ ቤተሰብ ደም ማፍሰስ ላይ አይደለም የረፈደብን፣ ወደ እግዚአብሔር መመለስ ላይ ነው። እግዚአብሔር ከረፈደ ብንመጣም እንኳን እስክንመጣ ይጠብቃል። የሚቀበለን በቁጣና በማዋረድ አይደለም። ወደ ቤቱ ስንመለስ የሚቀበለን እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ ሸክማችሁን አቀልላችኋለሁ በማለት ነው። የምን እርግማን ይሆን? ሰውበት ይወልዳል እንዴ? ውቃቢ የራቃት ልጅ ሳይነጋ ደጀ ሰላም የሚያንከረፍፍ በሽታ ምን ይሆን? የምትበይው አጥተሻል። በእሱና ጠላሽን ወዲያ ጣይና ናግጅኝ ብሎ ቢላዋውን ይዞ ይነሳል። በጉ ዶሮም ታርዶ በር አካባቢ ደሙ እየፈሰሰ ይታያል። ቤተሰቡ ዳቦና ቆሎ እየበሉ ቡና እየጠጡ ወግ ጀምረው ያሽካካሉ። ስልኬ ወዴት ነው ያለው? ኔትወርክ ያለበት ቦታ አስቀምጡልኝ፣ ቻርጀርም እንዳይዘጋ። ልጄ ፍቃዴ ነሽ በአውደ ዓመት ቀን ሁሌም ስለምትደውል ዛሬም መደወሉ አይቀርም። እናማ አደራችሁ። አይሜ ፈቃዴ እንደባለፈው ልትሸውጃት ነው? ጭዳ የሚባል ነገር ተይ እያለች እንደዛ ስትሰብክሽ ቆይታ ከዛሬ ጀምሮ አላደርግም እንዳልሻት ዛሬ እያለች ከጣራ በላይ ስትስቅ ሰርካለምን በግልምጫ በማየት አንቺ ልጅ ይሄን ሳይጠሩሽ አቤት ማለት ለምን አትይም? እህትሽስ ደግሞ ምኑን አውቃ ነው? እንደው በስደት ዓለም እየኖረች ስለምንም እንድታስብ አልፈልግም። አገሯ ስትገባ እንደሆነ ይሆናል። ምን ትላለች እቴ? በስደት ሀገር በሰላም የሚኖሩት ልጆቼ በሰላም ወጥተው የሚገቡት ሀብት ንብረቴን የሚጠብቅልኝ ማን ሆነና ነው? ጭዳ የሚቀረው እነኚህ ልጆች ከእናት አባቴ ውቃቤ ሊያጣሉኝ ነው ይላል በትካዜ ወደ ውስጡ። ሰርካለምም እናቷን እንዲህ እንደሆነን ቤቶች ብላ በመጣስ ብላ ትስቃለች። እህቶቿም አብረዋት ይስቃሉ። እናንተ ልጆች ምን ይሻለኛል? ነይ ዕቃውን አነሳሺ
እኔ ዶሮ ልሰራራ ነው። እንደው ምን ይሻለኛል? እንደው ዘንድሮ እንደው በአመት ባሉ ምድር አቃጥለው ሊደፉኝ እኮ ነው። አለም ተነሺ፣ የስጋ መስቀያውን አምጪ እስኪ። ሰርካለም ናግዥኝ፣ በጎን እንግፈፍ። ደስታም ሳቅም ሐዘንም በአንድ የሚካሄድበት ቤተሰብ ነው። ሁሉም በራሱ ሀሳብ የሚመራ ቤተሰብ። ሁሉም ቤተሰቡ ወደ የሥራ ድርሻው ሲሰማሩ እናያለን። ስደት የምንኖረው ትልቋ ልጃቸው ፈቃዴነሽ መናኸሪያ ወይም ባስ ውስጥ ከተሳፋሪ ስልክ ተውሳ ደህና መድረሷን ለጓደኞቿ ለማሳወቅ ወደ ውጭ ሀገር ሚስኮል አደረገች። መልሰው ሲደውሉላት ሄሎ ሰላም ነው? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? በፈቃዴ ነኝ። ውይ እንኳን ሀገርሽ ሰላም ገባሽ። ከቤተሰብ ጋር ተቀላቀልሽ? ሁሉም ሰላም ናቸው? ገና ወደ ቤተሰብ እየሄድኩ ነው። ትናንት ቤተሰብ ጋር ደርሼ አድራለሁ ብዬ ነበር። መንገድ ተዘግቷል ብለው ሆቴል አድሬ ነው። በቃ ምንም አይደለም። ዋናው በሰላም ለሀገርሽ መብቃትሽ ነው። ቤተሰብ ጋር ስትደርሺ በሰላም መግባትሽን አሳውቅኝ እሺ? መልካም አውደ ዓመት ይሁንልሽ። አሜን ለሁላችንም። እሺ አሳውቅሻለሁ። ቻው። የተወደዳችሁ ክቡራን አድማጮቻችን ይህ ስትከታተሉት የነበረው በማህበረ ተዋህዶ ዘኦርቶዶክስ ኮሚቴ ተዘጋጅቶ የቀረበ የደም ፈለግ የተሰኘው መንፈሳዊ ድራማ ክፍል 1 ነበር። ስትከታተሉ ለነበራችሁ በሙሉ እግዚአብሔር ያክብርልን እያልን በክፍል 2 እስከምንመለስ ቸር ያቆየን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር